ሰላም ጤና ይስጥልን። የኤምኤም ሚዲያ ተከታታዮች የታማኝና የተጣሩ መረጃዎች ምንጭ ሆነው የኤምኤም ሚዲያ ዛሬ ግንቦት 24 2018 ዓ.ም የተሰሙ የዕለቱ አበይት ጉዳዮችን ይዘን ቀርበናል። የምርጫ 2018 ቅድመ ዝግጅት፣ በአማራ ክልል ያጋጠሙ የምርጫ ነክ ወሬዎች፣ የአቶ ዳንኤል ክብረትን የምርጫ ጉዳይ አስተያየትና ሌሎች የውጭ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑ እንዳይረሳ። ወደ መረጃዎቹ እንሸጋገራለን። በአማራና በኦሮሚያ ክልል አንዳንድ ምርጫ ጣቢያዎች ምርጫ ተቋረጠ። የኢትዮጵያ ብሔራዊ ምርጫ ቦርድ 143 የምርጫ ጣቢያዎችን በጸጥታ ችግር አለመክፈታቸውን አስታወቀ። በኦሮሚያና በአማራ ክልል በተወሰኑ ቦታዎች የድምጽ መስጠት ሂደት ከተጀመረ በኋላ የተቋረጠባቸው የምርጫ ጣቢያዎች እንዳሉ ቦርዱ ገልጿል። ቦርዱ ይህንን ያስታወቀው ዛሬ ሰኞ ግንቦት 24 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ እየተካሄደ ያለውን ሰባተኛው ጠቅላላ ምርጫ በተመለከተ በሰጠው መግለጫ ነው። ይህ የምርጫ ቦርድ መግለጫ እንደተጠበቀ ሆኖ ጽንፈኛው በምርጫው ተደንቋል፣ ዲያቆን ዳንኤል ክብረት ሲሉ ተናግረዋል። የጠቅላይ ሚኒስትር የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ኢትዮጵያ በዛሬው ዕለት እያስተናገደች ያለችውን ትልቅ ፖለቲካዊ ክስተት በተመለከተ ሀሳባቸውን በቅኔ ከሽነው አቅርበዋል። አማካሪው በዛሬው ምርጫ ጽንፈኞች ሳይቀሩ ተደንቀው እጅ ባፍ ጭነዋል ብሏል። ህዝቡ በዛሬው ዕለት ለመምረጥ ግልብጥ ብሎ ወጥቷል የሚሉት ዳንኤል ስንት ማስፈራሪያና ስንት ስድብ ቢደርስበትም ህዝቡ ግን ጽንፈኞችን አልሰማም ብሎ መርጧል ይላሉ። በአማካሪው አገላለጽ ጽንፈኞች ተብሎ የተገለጹት የፋኖና የኦነግ ሸኔ አማጺዎች ናቸው። እነዚህ ኃይሎች ባለፉት ወራትና ሳምንታት ህዝቡ እንዳይመርጥ ቢቀሰቅሱም ህዝቡ ግን ለነዚህ ኃይሎች ማስፈራሪያ ጆሮ እንደነፈገ ዳንኤል በቅኔያቸው ጠቅሰዋል። ዳንኤል ክብረት በግጥም ባጋሩት አስተያየታቸው ህዝቡ የእነዚህን ኃይሎች ማስፈራሪያ ለመስማቱን ብቻ ሳይሆን ህዝቡ ግልብጥ ብሎ ለምርጫው በመውጣቱና በመምረጡ ጽንፈኛ ያሏቸው ኃይሎች ጭምር መደነቃቸውንም እንዲህ በማለት ገልጿል። ባንዳውን አልሰማም ዜጋው አመረረ፣ ጽንፈኛ ደንግጦ አፉን በእጁ ጭኖ ያደንቅ ጀመረ በማለት እንደ ፋኖና ኦነግ ሸኔ ያሉ ደጋፊዎችን ጭምር በዛሬው ምርጫ መደነቃቸውን ጽፈዋል። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑ እንዳይረሳ። ወደ ሌሎች መረጃዎች እንሸጋገራለን። በሌላ ምርጫ ነክ ወሬዎች በአማራ ክልል የምርጫ ካልመረጣችሁ የልጃችሁን አስክሬን አትቀብሩም የተባሉ ቤተሰቦች መኖራቸው ተገለጸ። አስክሬን በቤት አስቀምጦ ለምርጫ በግዳጅ የተወሰዱት የቤተሰብ አባላት ተቃውሞ አሰሙ። በሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ አባያ ቀበሌ ሰክላ ምርጫ ጣቢያ እጅግ ልብ የሚነካ ኃላፊነት የጎደለው ስራ በጸጥታ ኃይሎች ተፈጸመ። ልጃቸው በሞት የተለየባቸው ቤተሰቦች ለልጃቸው የቀብር ስነ ስርዓት ሲዘጋጁ በነበረበት ወቅት የጸጥታ ኃይሎች ቤታቸው በመዝለቅ አስክሬን በቤት አስቀምጦ 7 የቤተሰቡ አባላትን ወደ ምርጫ ጣቢያ እንዲሄዱና እንዲመርጡ እንዳዘዟቸው ከቦታው መረጃ አጋርተውናል። በሚዲያ የሚራገበው ወሬ ከእውነት የራቀና ሆን ተብሎ ለሚዲያ ፍጆታ ለመጠቀም የታቀደ ሴራ እንደሆነ ሀዘንተኞቹ በቦታው ለተገኘ የመረጃ ምንጫችን ገልጿል። ምክትል ጠቅላይ ሚኒስትር ሳይቀር ወደ ምርጫ ጣቢያ በፈቃዳቸው እንደተገኙ የሚናፈሰው ወሬ በሬ ወለደ ወሬ፣ መሬት ላይ ያለው እውነታ ሌላ ነው ሲሉ በምሬት ተናግረዋል። አክለውም እንዴት እኛ የልጃችንን አስክሬን ቤት አስቀምጠን ምርጫ እንሄዳለን በማለት በተደረገባቸው አስገዳጅ ድርጊት የተከፉ መሆኑን ገልጸዋል። ይህ ተግባር ህዝባችን በምርጫው ሂደት ላይ ያለውን ጽኑ እምነትና ለሀገሩ ያለውን የላቀ ክብር በተግባር ያረጋገጠበት ያው ምስክር ነው በማለት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ያጋሩት መረጃ ሐሰት ነው በማለት ህዝብ ይወቅልን ብለዋል። ታዋቂ ፖለቲከኛ ጃዋር መሐመድ የአብይ አህመድ የጨረባ ምርጫ ብሎ በማህበራዊ ሚዲያ ባሰራጨው መረጃ በኦሮሚያ ክልል ዶዶላ ከተማ አንደኛው ወንድም እጩ ተወዳዳሪ፣ ሌላኛው ወንድም ደግሞ የምርጫው ሂደት ታዛቢ የሆነበት የምርጫ ጣቢያ መኖሩን ገለጸ። የታዋቂው ፖለቲከኛ ጃዋር መሐመድ የመረጃ ምንጭ የሆነውና ስሙ እንዳይጠቀስ የፈለገ ግለሰብ እንዲህ ሲል ተናግሯል። ዛሬ ስለታዘብኩት አስቂኝ የምርጫ ሂደት ያየሁትን ልንገራችሁ። ድምጽ ለመስጠት የተመዘገብኩበት በኦሮሚያ ክልል በምዕራብ አርሲ ዞን በዶዶላ ከተማ በመዳ ወልቦ ቀበሌ ቱሉ ትምህርት ቤት የምርጫ ጣቢያ ነው። ዛሬ ድምጽ ለመስጠት ወደ ቱሉ ትምህርት ቤት ሄደን ነበር። እናም ምን እንዳየን ታውቃላችሁ? የጣቢያው ምርጫ ሱፐርቫይዘር አብዲማሞ ሂቆ የተባለ ሰው ሲሆን እርሱም የብልጽግና ፓርቲ እጩ ተወዳዳሪ የሆነው የከድር ማሞ ሂቆ ወንድም ነው። ወንድሙ በሚወዳደርበት ጣቢያ ላይ ሁሉንም ነገር የሚቆጣጠረው እርሱ የኢትዮጵያ ምርጫ
ቦርድ ከፍተኛ ተወካይ እንደሆነ የዓይን እማኝ በመሆን ገልጿል። በሌላ መረጃ የምርጫ ታዛቢዎች ድብደባ እንደተፈጸመባቸው ፓርቲው ከሰሰ። በማዕከላዊ ኢትዮጵያ ወልቂጤ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርገዋል ሲል ጎጎት ፓርቲ ገለጸ። ፓርቲው በኦፊሻል የፌስቡክ ገጹ እንዳብራራው ፓርቲው ይንቀሳቀስበት የነበረው ሞተር ተነጥቋል። የምርጫ ወረቀት በፌስታል ይዞ ሲበትኑ ተመልክተናል። ለምርጫ ቦርድ ምርጫው እንዲቆም አሳውቀናል ብሎ ከምርጫ ቦርድ አፋጣኝ ምላሽ እንደሚፈልግ አስታውቋል። በስፍራ የምትገኘው የሪፖርተር ዘጋቢ የማዕከላዊ ኢትዮጵያ ክልል ዋና ምርጫ አስተባባሪ አቶ ነጋሽን አነጋግራቸው በሰጡት ምላሽ ጎጎት ፓርቲ በማዕከላዊ ኢትዮጵያ ወልቂጤ ከተማ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርጓል ማለቱን ተከትሎ ወደ ቦታው አስተባባሪዎች ልከው እንዳጣሩና ምንም ነገር እንዳልተደረገ ማረጋገጣቸውን ተናግረዋል። ፓርቲው ይህ ሆኗል ባለበት የምርጫ ጣቢያ 2 ታዛቢዎች እንደነበሩ የገለጹት ዋና አስተባባሪው ፓርቲው የተናገረው ከእውነት የራቀ መሆኑን አክለው ሌላው ሱልካ በተባለ ጣቢያ አካባቢ ፓርቲው ታዛቢ ባጅ ስለተጠየቀ አኩርፎ ከመውጣቱ ውጪ ሌላ የተፈጠረ ነገር እንደሌለም አስረድተዋል። በመጨረሻም የ2018 ዓ.ም ሀገራዊ ምርጫ ባጋጠመው የተለያዩ ተግዳሮቶች ምክንያት ማጠናቀቅ ባለመቻሉ እስከ እኩለ ሌሊት 6 ሰዓት የሚቀጥል መሆኑን የኢትዮጵያ ምርጫ ቦርድ ስላሳወቀ ይህ መረጃ እስከተጠናቀረበት ሰዓት ድረስ ምርጫ እየተከናወነ የሚገኝ መሆኑ ታውቋል። ከውጭ ወዳገኘናቸው መረጃዎች ስናልፍ የኢራኑ ፕሬዝዳንት የሥራ መልቀቂያ ማቅረባቸው ተሰማ። የኢራኑ ፕሬዝዳንት ማሱድ ፔሽኪያን ለሀገሪቱ የበላይ መሪ ጽህፈት ቤት ይፋዊ የሥራ መልቀቂያ ደብዳቤ ማስገባታቸው ለጉዳዩ ቅርብ የሆነ ምንጭ ለኢራን ኢንተርናሽናል ገልጧል። እሁድ ዕለት በተላከው በዚህ ደብዳቤ ላይ ፕሬዝዳንቱና መንግስታቸው በሀገሪቱ ዋና ወሳኝ የውሳኔ አሰጣጥ ሂደቶች ውስጥ ሙሉ በሙሉ መገለላቸውን ፔሽኪያን አጽንኦት ሰጥተውበታል። በዚህም ምክንያት በተፈጠረው ክፍተት የኢስላማዊ አብዮታዊ ጥበቃ ጦር ውስጥ ያሉ ጽንፈኛ አንጃዎች የሀገሪቱን ጉዳዮች እንዲቆጣጠሩ እድል እንደተሰጣቸው ምንጩ ጠቁሟል። ፕሬዝዳንቱ አክሎም በእንዲህ ያለ አስቸጋሪ ሁኔታ ውስጥ መንግስት መብራትም ሆነ ህጋዊ ኃላፊነታቸውን መወጣት እንደማይችሉ በመግለጽ በአስቸኳይ ከስልጣናቸው ለመልቀቅ መጠየቃቸውን አስታውቀዋል። የበላይ መሪው ሞጅታባ ካሜኒ የፕሬዝዳንቱን መልቀቂያ አይቀበሉት እስካሁን ግልጽ ባይሆንም የደብዳቤው ይዘት ግን በከፍተኛ የስልጣን እርከን ላይ ታይቶ የማይታወቅና ጥልቅ የሆነ የስልጣን ክፍፍል መኖሩን በግልጽ ያሳያል። ይህ ክስተት የመጣው በመንግስትና በእስላማዊ ሪፐብሊክ ወታደራዊ ደህንነት ተቋማት መካከል ለወራት የዘለቀው ውጥረት ከተቀሰቀሰ በኋላ ነው። ኢራን ኢንተርናሽናል ቀደም ሲል እንደዘገበው የኢስላማዊ አብዮታዊ ጥበቃ ጦር የፕሬዝዳንቱን በርካታ ስልጣኖች ደረጃ በደረጃ በመገደብ ቁልፍ የመንግስት አካላትን በቁጥጥር ስር አውሏል። የውስጥ ምንጮች እንደሚሉት ከሆነ ይህ ሁኔታ የፔሽኪያን አስተዳደር በፖለቲካዊና አስፈጻሚ ውሳኔ ማጣት አዙሪት ውስጥ እንዲገባ ያደረገው ሲሆን ይህም ዲፕሎማሲያዊ ድርድሮች ወደፊት እንዳይራመዱና በካቢኔ መዋቅር ላይ የፈለጉት ለውጦች እንዳይተገበሩ እንቅፋት ሆኗል ሲል ዘግቧል። እስካሁን ከኛ ጋር ስለሆናችሁ እናመሰግናለን። የኤምኤም ሚዲያ ቻናልን ሰብስክራይብ በማድረግ ለሌሎች ሰዎች እንዲደርስ ሼር በማድረግ ከኛ ጋር ወዳጅነቱን ያጠናክሩ። እናመሰግናለን።